አዲስ አበባ ስትመሰረት ከነበሩ ቀደምት ሰፈሮች መካከል አንዱ ነው። የግሩም ኤርሚያስ፣ የኬኔዲ መንገሻ፣ የተስፉ ብርሃኔ፣ የታሪኩ ብርሃኑ ባባ ሰፈር ነው። ስያሜውን ያገኘው በደብረ አሚን ተክለ ሃይማኖት ስም ነው። ዛሬ ቪዲዮአችን ተክለ ሃይማኖት እኔ አብሬያችኋለሁ። ዳግም ነኝ። ዛሬ ተክለ ሃይማኖት እንገኛለን። አብራችሁ ቆዩ። አጋጣሚ ሆኖ ዛሬ አሁን ያለሁበት ተክለ ሃይማኖት ቤተክርስቲያን ዛሬ ጥቅምት 5 የአቡነ ገብረ መንፈስ ቅዱስ ንግስ እየነገሰ ነውና እንደምትመለከቱት በባንዲራ አሸብርቋል ማለት ነው ቦታው። ዛሬ የምንጎበኘው ተክለ ሃይማኖት ከጎላ ሚካኤል፣ ከመርካቶ እንዲጅኖ፣ ከአብነት፣ ከጥቁር አንበሳ፣ ከሶማሌ ተራ፣ ከብረበሬ ተራ እና ከጭር ተራ ተጎራብቶና በአንድነት ይኖራል። ተክለ ሃይማኖት ከመኖሪያ ሰፈርነቱ ባሻገር የተለያዩ ንግዶች ስለሚካሄዱበት በቀን ብዙ ገንዘቦች ይንቀሳቀሱበታል። ከተክለ ሃይማኖት ዝቅ ብሎ ያለው ሰፈር ባናጂ ቆዳ በረንዳ በመባል ይታወቃል። እንደምትመለከቱት ከተክለ ሃይማኖት ወረድ ብሎ ያለው ሰፈር ማለት ነው። ይህን ስያሜውን ያገኘው እንግዲህ እንደነገሩኝ ባናጂ የሚባል አረብ ነበረ። ይህ አረብ እንግዲህ እዚህ አካባቢ ብቸኛ ቆዳ እየሰበሰበ እየገዛ የሚሸጥ ሰው ነበርና እሱ ስም ነው ማለት ይሰየም። ከውስጥ ለውስጥ እየወጣ ይሄን ያለው ትኛውን እንግዲህ አብዛኞቻችሁ ወይ በይበልጥ የትክልይ ልጆች የሆናችሁ ታውቁታላችሁ ብዬ አስባለሁ። ትዝታ ቁርስ ቤት የምትባላለች እዚህ ተክለ ሃይማኖት። እንግዲህ ይህችን ትዝታ ቁርስ ቤት ከሌሎቹ ቤቶች ለየት ያደረጋት ምንድን ነው ካላችሁኝ፣ እዚህ ቤት ላይ የተለያዩ የእግር ኳስ ተጫዋቾች ምስል ይለጠፋል አሉ። በይበልጥ ደግሞ የተክልይ ልጆች ሆነው እግር ኳስ የሚወዱ ሰዎች ልዩ ትዝታ አላቸው እዚህ ቤት ውስጥ። እንዲሁም ደግሞ ልዩ ጮርናቂ ያላት ተብያለሁ። ጠዋት ብዙ የተክልይ ልጆች ትዝታ አለባቸው እዛ ቤት። አሁን ላይ ቤቱ ይኑር አይኑር እርግጠኛ አይደለሁም፣ ግን እንፈልገዋለን ቤቱን። ሌላ ደግሞ እንግዲህ እንደምትመለከቱት ብዙ መኪና አለ ከጀርባዬ። ሰፈሩ የመኪና ባትሪዎች ምናምን መሸጫ ነው። እንግዲህ በቀን በሚሊዮኖች ይንቀሳቀሳል ማለት ነው እዚህ ሰፈር ላይ። እንግዲህ ትዝታ ቁርስ ቤትም እንፈልጋለን። ተክለ ሃይማኖትን ስናስብ ትዝ ከሚሉን ነገሮች ውስጥ ባለቤትነቱ ኤርትራውያን እንደነበር የሚነገረው አሰብ ሆቴል፣ የበርካቶች መኖሪያ የነበረውና አሁን የፈረሰው ጠማማ ፎቅ፣ በቀድሞ ጠቅላይ ግዛት ወይም በክፍለ ሀገር የየብስ ጉዞ የበርካታ ተሳፋሪዎችን ዘመን የማይሽረው ትዝታ ጥሎ ያለፈው ጎናቸው ላይ መኮንን ነጋሽ የሚል ጽሑፍ የታተመባቸው አውቶቡሶች ይገኙበት ነበር። እዚህ እንደምታዩት የተለያዩ አዳዲስ ጎማዎች፣ የመኪና ባትሪዎች እንዲሁም ደግሞ እዚህ ጋር ሲደርስ አሳያችኋለሁ። እንደዚህ ካፌዎችም አሉ ማለት ነው። በ1947 ዓመተ ምህረት ከተክለ ሃይማኖት ሰፈር ቀደምት ቆርቋሪዎችና ከዳሞም ሲቆረቆር ከፍተኛ አስተዋጽኦ ካደረጉት አንዱ የሆኑት ቀኛዝማች ከበደ ብሩ እንዲሁም የልጅ ልጃቸው ፎቶግራፍ ባለሙያ የሆኑት አቶ ከበደ ብሩ ከ1960 ዓመተ ምህረት ያቋቋሙት ፎቶ ጆርጅ የብዙዎች የተክልይ ልጆች አይረሴ ትዝታ ነው። አደባባዩ ጋር ነው ያለነው። እንግዲህ በዚህ ጋር በጀርባዬ በኩል የምንሄደው ወደ ሴባስቶፖል አደባባይ ወይ ደግሞ ቴዎድሮስ አደባባይ የሚባልበት ነው። በጀርባዬ በኩል ይሄኛው ደግሞ አደባባዩ ነው። በዚህ ጋር ደግሞ ወደ ዋናው መርካቶ የሚያስገባ መንገድ ነው ወይ ደግሞ ወደ ሲኒማ ራስ። አሁን አደባባዩን እየዞርኩኝ ያለሁት እንግዲህ ተክለ ሃይማኖት ከሞላ ጎደል ይመስላል ከነግርግሯ ማለት ነው። እስቲ የተክለ ሃይማኖት ልጆች የሰፈር ተወላጆች ሆናችሁ እዚህ አካባቢ ላይ ምን ትዝታ አላችሁ? በፊትስ እዚህ አካባቢ ንግድ የተሰሩ የነበሩ ሰዎች
ወይም ደግሞ እቃ በመግዛት በተለያየ ነገር የምታውቋት ይችን ሰፈር በሀገር ውስጥም በውጭም ያላችሁ ምን ትዝታላችሁ? ኮሜንት ላይ ያስፍሩልኝ። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስክንገናኝ ድረስ አብሬያችሁ ነበርኩኝ። ዳግም ነበርኩኝ። ሰላም ቆይ። ቻው